ገጸ ወኩሎንተ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአመኑት ማኅፀነ ክህደት ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንቲኢቲ ስመ ማርያም ጽዮን ለዓለም ዓለም ናኩተከ እግዚኦን ሲባከ ንባረከከ እግዚኦን ታመነከ ንስእለከ እግዚኦን አስተበኩዐከ ንገኒነከ እግዚኦን ትቀኒ ለስመከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ አንተ ለኩሉ ትሥጋ ወለኩሉ አዛኖት ወንፄውዐከ በከመ ሐረነ ቅዱስ ወልድከ እንዘ ይብላንተ ሙሶሶ በጸሎይከ መዝበኑ። ቅዱስ 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 ተብለህ የምትመሰገን የምትመለክ የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን አምላካችን እናመሰግንሃለን። ሰዓተ ሌሊትን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን እንድታደለን እንድሰጠን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመላ ይጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ላሉ ወገኖቻችን በየቤታቸው በየሆስፒታሉ ተኝተው ለሚሰቃዩ ፈውሱን ጤናውን አድላቸው፣ ሰላሙን ስጣቸው። የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን አጽናናልን፣ የታሰሩትን አስፈታልን። በስደት ዓለም ያሉትንም ሰብስብልን። በትዳር ያሉ ትዳራቸው ልጆቻቸው መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። አምላካችን ፈጣሪያችን አጽራሪ ቤተክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራን፣ አጽራሪ ምዕመናንን አሳክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው፣ ሰብስባቸው፣ ለቃለም ተገዢ አድርጋቸው። ለቅድስት ቤተ ክርስቲያን አስራቱን በኩራትን የሚያወጡ የተራበ የሚያበሉ የተጠማ የሚያጠጡ የተቸገረን የሚረዱ ስጦታቸውን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ተቀበልልን። የዲያብሎስ ሰራዊት ያላየው ንጹሕ እንጀራ ከሙሉ ጤንነት ጋር አድላቸው ስጣቸው። መሐሪው ደጉ ቸሩ አምላክ አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንን ጠብቀን። ምሕረት ቸርነት የበዛ አባታችን የመጣብንን መቅሰፍት ቁጣውን መልስልን፣ አርቅልን፣ አንሳልን። ይህንን ወረርሽኙ ተስበውን በሽታውን ከገጸ ምድር አጥፋልን። ስለ እናትህ ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። በስደት ያሉትን እንቅፋት ሳይመታቸው ሾህ አሜከላ ሳይወጋቸው ስብስብ አድርገው ወዳሰቡበት እንዲገቡ ያንተ ፈቃድ ይሁን። የሞቱትን አከበርካቸው፣ በወደድካቸው በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን አጽናናልን። ያለ በደላቸው የታሰሩትን ከታሰሩበት እንዲፈቱ ያንተ ቅዱስ ፈቃድ ይሁን። ምሕረት ቸርነት የበዛ አባታችን ጾም ጸሎታችንን ተቀበልልን። የእመቤታችን ምልጃዋ ቃል ኪዳኗ እንዳይለየን፣ ያንተ ቸርነት እንዳይርቀን ያንተ ቅዱስ ፈቃድ ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለሪታባነ እግዚኦ መንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልዪ ምሕረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጠበት ሥጋውን የቆረሰበት ደሙን የፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን፣ አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን በፍቅረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለእመቤታችን ለንጽሕት ለቅድስት ለድንግል ማርያም ዓመታዊ ክብረ በዓል ቁስቋም እንግዲህ ታሪካዊ የተደረገበት ዕለት ቀን ነው። የእመቤታችን ምልጃዋ ቃል ኪዳኗ አይለየን። ወደ መቅድሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንወፅን በረድኤተ እግዚአብሔር ጽሕፈ መቅድም ታምር ያለ ማርያም በአብ ስማምኛ ምን ወላዴ ብዬ በወልድ ስማምኝ ወልድን ተወላዴ ብዬ በመንፈስ ቅዱስ ስማምኝ መንፈስ ቅዱስን ሰራጼ ብዬ ምንም ላጠይቁ አካል ሶስት ብል በባህሪ በሕልው አንድ አምላክ ብያምኝ ረድኤተ እግዚአብሔርን አጋዥ በማመረግ የእመቤታችን የታምሯን መቅድም ማንበብ እጀምራለሁ። የምሥራት መጽሐፍ የምስር ዕፃ ከሚሆን ከማርቃ ቦታ ከሐዋርያው ከማርቆስ መንበር ተገምቶ ወጣ ነው። የሰሩት መምህራን እመቤታችን ዘውትር የምታነጋግራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ከክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ፣ በሕልም የምትነጋገራቸው ጊዜ አለ፣ ተገልጻ የምትነጋገራቸው ጊዜ አለ። ድንቅ ድንቅ ታምራትን የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነጋገራቸው ፍጹም ታምራት እንደተደረገላቸው የታምራታቸው ዜና የእመቤታችን ታምር በሚናገር መጽሐፍ ተጽፏል። አባ ሚካኤል እና አባ ገብርኤል በሚባሉ በአባት ዘመን አባ ዮሐንስ ኤጲስቆጶስ በተሾሙበት ወራት ከግብፅ ወደ ኢትዮጵያ በወጡ በ3 ዓመት የሥራታቸው መጽሐፍ ከአረብ ቋንቋ ለኢትዮጵያ ከአረብ ቋንቋ በግዕዝ ተተረጎመች። ቆስጠንጥን የተባለ ንጉሳችን በዘርዓ ያዕቆብ ዘመን በነገሰ በ7 ዓመት የሥራታቸው መጽሐፍ እንዲህ ይላል። በየሳምንት እሑድ እሑድ በእመቤታችን 33 በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ እመቤታችን ታምሯን ማንበብ አያስታጉም። እመቤታችን ከፍጥረት ሁሉ የከበረች ንዕድ ክብርት ናትና ከእግዚአብሔር በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችን በዓላት ሁሉ የእመቤታችን ታምር ማንበብ እንዳያስታጉል አወገዙ። በዓላቶቿ እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት፣ በነሐሴም በ16 ቀን ሥጋው የፈለሰበት ነው። ከ16 ጀምሮ እስከ 21 ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10 የእመቤታችን ስዕል የመሪና ቦታ ወደምትሆን ጼዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችን ስዕል ሥጋን የለበሰች ትመስላለች። ከፊቷን ወስ ሲወጣ ይታይ ነበር። በዚሁም ባሪያ 1 ቀንም ትከብራለች። በጥቅምት 21 ቀንም ትከብራለች። በኅዳር በ6 ቀንም ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር በ21 ቀን ዘካርያስ የመቅረዝ ፋና ሲያበራ ያየበት ነው። በታኅሳስ በ3 ቀን ወደ ቤተ መቅደስ የገባችበት ነው። በዚህም ወር በ21 ቀንም ትከብራለች። በ22 ቀንም ደክሶስ የሚባል ኤጲስቆጶስ ባሏን የከበረበት ቀን ነው። ባሏን ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ ሌላ መምህር የማይቀመጥበትን ወንበር ሰጠችው። በ28 ቀንም ጌታን የወለደችበት ነው። በ29ም መድኃኒታችን ኢየሱስ ክርስቶስ የወለደችበት ነው። በጥር 1 ቀንም ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚሁም ወርም በ21 ቀንም ትከብራለች። መጋቢት በ21 ቀንም በዓሏ ነው። በዚህም ወር በ29 ቀን መድኃኒታችን ኢየሱስ ክርስቶስ የጸነሰችበት ነው። ሚያዝያ በ21 ቀንም በዓሏ ነው። ግንቦት 1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉ አሉ። እኛ ግን በተረዳነው ነገር አባቶቻችን ሊቃውንት እንዳስተማሩ ልደቷ ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀንም በግብፅ ሀገር ደብረ ምጥማቅ በምትባል በተሰራ ቤተ ክርስቲያን
ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከሀገር ሁሉ ይመጣሉ። እሊህም ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምሮ እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግል ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት እና ከጻድቃን ከሰማዕታት ጋር ትገለጽላቸው ነበረ። ክርስቲያን ምስላም በጋር ተገልጸ ሕይወት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያክብሩ ነበር። በ21 ቀንም በ22 ቀንም በ23 ቀንም ከነሳቸው አትለይም። በ24 ቀንም ወደ ግብፅ አገር የገባችበት ታላቅ በዓል ነው። በዚህ ወርም በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀን ለሕሙማን ድኅነት ሊሆን ልጇ ውኃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇን ቤቷን ለመስራት የወረደበት ነው። 21 ቀን ቤቷን ያከበረበት ነው። ሐምሌ 1 ቀንም ትከብራለች። አምላክን በወለደች በድንጋሌ ሥጋ በድንጋሌ ንጽሕና የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እሊህም በዓላት እንደ ወር ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ሥራ አይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ በጸነ በዚች በክብርት እመቤታችን በዓላት እሑድ በተባለ ሰንበት ሁሉ የእመቤታችን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመ ስማቸውን የጠራ ነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆን ደዌ የታወቀ ኃጢአት ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው እመቤታችን ማርያም ታምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችም ሴቶችም ሁሉ ቢሆን ትባርካቸዋለችና አምላክን በወለደች በድንጋሌ ሥጋ በድንጋሌ በጸና በዚች በክብርት እመቤታችን በዓላት እሑድ በተባለ ሰንበት ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎት ከተፈጸመ በኋላ የወርቅ የብር ጌጥ ያለበትን ሽልማታቸውን ከእጃቸው ከጣታቸው ከአንገታቸው ከጆራቸው ከራሳቸው ያውጡ። ነገር ግን ጳውሎስ እንደተናገረው ሴቶች ራሳቸውን ይከናነቡ። የእመቤታችን ተአምር ለመስማት ልቦናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን። የሚነጋገር አይኖር። የበረታ ቆሞ የደከመ ተቀምጦ ይስማ። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን ያስታግሉ። አስቀድመ እንደተናገረን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለውን ሥጋ ደሙን ይቀበል። ሥጋ ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ሂድ። ሥጋ ደሙ እንደተቀበለ ወለድ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳኗን ተአምሯ የሚንቁ ግን የወልደ እግዚአብሔር ሰው መሆኑን ከማመን የወጡ ናቸው። ከክርስቶስ ወገንም ከምዕመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽሞ የተወገዙ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችን ባለዋን እንደ ወሰንበት የማያከብረን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ፣ 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 እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገውን ባገኘውን ጊዜ ተሸከም። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ደስ ይበልሽ። እግዚአብሔር በደኔ ጠላት ይሆን ጽኑ የቆረማ ማሰሮ አንቺ የተቆረጠላት እመቤቴ ማርያም ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ ተገለጸልን። እመቤቴ ማርያም ደስ ይበልሽ። ከአብ ከወልድ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባልሽን ባረኮ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌል ማስተምር የጌታ እናቱ እመቤቴ ማርያም ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን እንዳይለወጥ አድርጎ የጠበቅሽን አማኑኤል ለወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባልሽን ባረገው ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛም ከምንወደው ስም ከሚወደው ልጅሽ በደላችንን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሃሉ ምስለ ኩለነ ህዝበ ክርስቲያን ለሀገሪትነ ኢትዮጵያ ለዓለመ ዓለም። ልመኗ ክብሯ በእኛ ለዘላለም በእውነት በሁላችን ይዋልብን ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሪ ነው። እስራኤል ከግብፅ ከወጡ በኋላ አምላክን የወለደች እመቤታችን ምሳሌዋ የሆነች የጽዮንን ክብሯን ያደረገችውን ድንቅ ታምር ነግራችሁ ዘንድ ስሙ። በዚያ ወራት በእስራኤልና በኤሎፍያን መካከል ታላቅ ጦርነት ሆነ። በዚህ ጊዜ ካህኑ የኤሊ ልጆች አፍኒንና ፊናስ ኤሎፋውያን ይወጉ ዘንድ ታቦተ ጽዮንን ይዘው ዘመቱ። ነገር ግን ስለ ኤሊ እና ስለ ልጆቹ ስለ ካህናቱ ፊናስና አፍኒን ኃጢአት ይበቀላቸው ዘንድ የእግዚአብሔር ኃይል ከኤሎፋውያን ጋር ነበረች። ፊናስንና አፍኒንን የእግዚአብሔር መሥዋዕትን አርክሰዋልና በጽዮን ላይ በደል ፈጽመዋልና። ስለዚህ ጦርነት ባደረጉ ጊዜ ኤሎፋውያንን በእስራኤል ላይ ድል ተቀዳጁ። በዚህ ዕለት የሞቱ ሰዎች ቁጥር 3000 ያህል ነበር። አፍኒንና ፊናስ በጦርነት ላይ ሞቱና ታቦተ ጽዮን ኤሎፋውያንን ማረኳት። በዚያን ጊዜ ከጦርነት ቦታ አንድ ሰው እየሮጠ መጣና ሊቀ ካህናቱ ኤሊ ወዳለበት ገብቶ የእስራኤል ልጆች እንዳለቁ ልጆቹም እንደሞቱ ይልቁንም ታቦተ ጽዮንን እንደተማረከች ነገረው። ካህኑ ኤሊም ታቦተ ጽዮን እንደተማረከች በሰማ ጊዜ ከወንበሩ ላይ ተቆናጥቶ ወደቀና ሞተ። ከዚያም ኤሎፋውያንን አምላካችን ዳጎን ከሁሉ ይበልጣል አሸናፊ ነው እያሉ ታቦተ ጽዮንን ወስደው ከአምላካቸው ከዳጎን ቤት ጣዖት አስገቧት። በአምላካቸው በዳጎን ቤት ባስገቧት ጊዜም ታቦተ ጽዮንን ገልብጣ ጥላ በመሬት ላይ ወድቆ አገኙት። እነሱም ከወደቀበት ፈጥነው አነሱትና አንስተው ቀድሞ ካለበት ቦታ በክብር አስቀመጡት። ዳግመኛ በማግስቱም ጠዋት ገስግሰው ከጣዖቱ ከዳጎን ቤት ቢመጡ ንግሥት እና አሸናፊ የምትሆን ከታቦተ ጽዮን በታች እጁና እግሩ ተቆራርጦ በመድረክ ላይ ተበታትነው አገኙት። ከማዕከላዊ አካል በስተቀር ሌሎቹ የአካሉ ክፍሎች ተሰባብረው ወደቁ። ስለዚህም አስደንጋጭ ታምራትን ኃይል ተደረገ። ዳጎን በሚያገለግሉ ካህናት ጣዖት ላይ ከባድ ሽብር፣ ለቅሶ፣ ጩኸት ደረሰባቸው። እንደ ልማዳቸው መሥዋዕትን ያቀርቡ ዘንድ አልተቻላቸውም። በአዘጦን ሰዎች ላይ ስለ ጽዮን የእግዚአብሔር ክንድ በረታባቸው። ስለዚህም የዚች ሀገር ሰዎች የእስራኤል አምላክ የሕጉ ታቦት በዚህ መቀመጥ የለበትም፣ የአምላካችንን ክንድ በእኛ በአምላካችን በዳጎን ላይ በርትቶብናልና እያሉ ጮሆ። ከዚህ በኋላ ኤሎፋውያን አዋቂዎች ወደ እነሱ እንዲሰበሰቡ ላኳቸውና ስለዚህ ስለ አምላከ እስራኤል የሕጉ ታቦት ስለ ጽዮን ምን ማድረግ ይሻለናል አሏቸው። እነዚህም የጌታውን ጠበብተኞች የእግዚአብሔርን የሕጉ ታቦት ከእኛ ዘንድ ወደ ሀገሯ ትመለስ አሏቸው። ጽዮን ወደ ሀገሯ ተመለሰች። ከዚያ በኋላ የእግዚአብሔር የሕጉ ታቦት ጽዮንን ይቀበሏት ዘንድ የእስራኤል ሻለቆች ጎበዛዝትም ንጉሡ ዳዊትም አዘዘ። ዳዊት እኔ በእስራኤል ላይ ነገሥኩ፣ በተቀደሰውም ተራራ በጽዮን ላይ የእግዚአብሔርን ትእዛዝ እናገራለሁ እያለ በእግዚአብሔር የቃል ኪዳን ታቦት ላይ ፊት ይዘምር ነበር። እስራኤል ሆይ የእግዚአብሔር የቃል ኪዳን ታቦት ይዘው በእልልታ በእንቢልታ ድምፅ መለከት እየነፉ በጽናጽን በበገና በመሰንቆ ዝማሬ ይዘው ወደ ዳዊት ከተማ ገቡ። የእግዚአብሔር የሕጉ ታቦት በዳዊት ከተማ በደረሰች ጊዜ የዳዊት ሚስት ሚልኮን በዳዊት ስለ ጽዮን ሲዘፍንላት በተመለከተ ጊዜ ናቀችው። ስለዚህም ነገር የሚልኮን ማኅፀን ልጅ ከመውለድ ተከለከለ። መካን ሆና ኖረች። እስከ ዕለተ ሞቷ ድረስ ልጅም አልወለደችም። ወንድሞች ሆይ የእመቤታችን የጽዮን ማርያምን በዳጎን ላይ ያደረገችውን ተአምራተ ኃይል ተመልከቱ። ልመኗ ክብሯ በእኛ ለዘላለም በእውነት በሁላችን
የዋለብን ይደርብን። አሜን። እንግዲህ እንዲህ ነው እግዚአብሔር በእግዚአብሔር ላይ የሚገዳደሩት በእግዚአብሔር ላይ አመፅን ክፋትን የሚያደርጉ መጨረሻቸው እንዲህ ተሰባብረው ደቀው ይጠፋሉ ማለት ነው። የእመቤታችን ምልጃዋ ቃል ኪዳኗ አይለየን አይራቀን። እግዚአብሔር ስለ እሷ ብሎ ይማረን፣ ስለ እናቱ ብሎ ይቅር ይበለን፣ ምሕረቱን ቸርነቱን ያብዛለን። የምሕረት አባት የይቅርታ ባለቤት ነውና አባታችን ምሕረቱ ቸርነቱ ለሁላችንም ያብዛልን ይቅርም ይበለን። አሜን። የእመቤታችን ምልጃዋ ቃል ኪዳኗ አይለየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ንታባነ እግዚኦ መንሱት አላ ድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማንያስ ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሊ ወጸልይ ምሕረታ በፍቅር ወልደኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 21 ቀን በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎት የሚገኝ በረከታ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ሰላም ለኪ ማርያም እምነ ዘሰመናይኪ ጸወነ እስመ እምርሁቅ ረሴ ዘጸላትኪ ስእነ ለቢሶ ዳዊት ልብሰ ክብረ ዘሃይደ አይነነ ቅድመ ታቦተ ሕግ አሌ ዋዲ ዘፈነ። በዚህች ዕለት ከሮም ሀገር የሆነው ታምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያን ትምህርት የቀናች ሃይማኖትን ተምሮ እውነተኛ ክርስቲያን ሆነ። ከዚህ በኋላ የዚህ ዓለም ኃላፊነት የምታልፍ የመንግሥተ ሰማያትን ኑሮ አሰበ። ሀሳብ ሁሉ ስለ ነፍሱ ድህነትን አደረገ። የዚህችም ሀገር ኤጲስቆጶስ በኤጲስቆጶስነት ስራ ይራዳው ዘንድ ለመነው። እርሱም ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና። ወደ ገዳም ገብቶ ጽኑ የሆነውን ተጋድሎ መጋደል ጀመረ። የዚች ሀገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉትን ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትን ነገር የሚናገር ጎርጎርዮስን ከሳቸው ጋር ሳለ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃም ውስጥ በፈለጉት ጊዜ አላገኙትም። እየፈለጉት በብዙ ቀን ኖሩ። እርሱም ግን በአቅራቢያቸው ይኖር ነበረ። ባላገኙት ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ላይ ኤጲስቆጶስን ሾሙት። ስሙም የመለኮት ነገር በሚናገር በጎርጎርዮስም ጎርጎርዮስ ብለው ሰየሙት። ከዚህ በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስን ተገልጦ ተነስተህ ወደ እነርሱ ሂድ፣ እነሆ በላያቸው ላይ ኤጲስቆጶስን ሾሜልሃለሁና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜም ወደ እርሱ ወረደ። የአምላኩን ትእዛዝ መተላለፍ ፈርቷልና ባዩት ጊዜ ወጥተው በታላቅ ክብር ተቀብለው የሹመቱንም ሥርዓት ፈጸሙ። እግዚአብሔር ቁጥራቸውን የሌላቸው ብዙዎችን ታምራትን በእጁ ገለጠ። ስለዚህም ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙዎች ታምራት አንዲቱ ሁለት ወንድማሞቾች ነበሩ። ከእነርሱም ብዙ ዓሣዎችን የሚያጠምዱበት ታናሽም ባህር ነበረቻቸው። አንዱም የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህችም ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለቱ ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ለዚች ባህር እግዚአብሔር ለመነው። በዚያን ጊዜ ባህሪቱም ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚያደርጉ ድንቅ ታምራትን ዜናው በሁሉ ሀገር ተሰማ። በጎ አገልግሎት ከፈጸመ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። እንዲህ ነው አባቶቻችን ጸሎታቸው ተሰሚነት ይኖረዋል፣ ተቀባይነት ይኖረዋል። ለምን? ስለሚያምኑ አምነው ስለተገዙለት።
ሰላምብ መዓዛ መድምመ እምቀናኒሞስ ዘጢመ ጎርጎሮስ አብ እንተ ታሬ መድምመ አብ እስከ ንቅሐ ግዩም እስከ ገብሮ አትላመ በአይሰ ክልኤቱ አወረሰይከ ሰላመ። በዚች ቀን የእስክንድርያው ሊቀ ጳጳስ ቅዱስ አባ ቆዚሞስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራ ሐዘን ደረሰበት። በዘመኑ የክርስቲያን ወገኖች ሁሉ ላይ መከራ ችግር ደረሰባቸው። በእነዚህ ወራት የክርስቲያን ወገኖች አይሁዳውያን ልብሶቻቸውን በሰማያዊ ቀለም እንዲቀልሙት እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ አጋፋን አዞ ነበርና በዚህ አባት ዘመን ድንቆች የሆኑ ብዙዎች ታምራት ተገለጡ። በአስቄጥስ ገዳም በቅዱስ ሳሪዎስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ስዕል ነበረች። ጎኗም ተገልጦ ከእርሷም ብዙ ደም ፈሰሰ። በግብፅ አገር ካሉ ከሌሎችም ስዕሎችም ከዓይኖቻቸው ብዙ እንባ ፈሰሰ። የሚሆነው በሊቀ ጳጳሱ በክርስቲያኖች ወገን ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህ በኋላ ስለ እነዚህ የክፉ ወራቶች ፋንታ በጎ የሆነው ወራቶች እግዚአብሔር ሰጠው። ሁልጊዜ ምዕመናንን የሚያስተምራቸው፣ የሚያጽናናቸው፣ በቀናች ሃይማኖት የሚያበረታቸው ሆነ። በወንጌላዊ ማርቆስ ወንበር ላይ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመት ሰማዕታት ኅዳር 21 ቀን አረፈ። የኢኒሶ በሚባል ዋሻ ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጵጵስናከ ርቱዐ እስከ ሰባ ኩሉ ዘይዳኔኩ በአፋ ቆዚሞስ ዘኮንከ ላዕለ ሃይማኖት ጽኑዓ ነጺራ ሐዘን ዘበጻይከ ወይረከበ ግፍአ ስለ ማርያም ድንግል አዊዘት አንብአ። በዚች ዕለት የስሙራይ ሀገር ሰማዕታት እልፋዲዮስ፣ ዘኪዮስ፣ ሮማዮስ፣ ዮሐንስ፣ ቶማስ፣ ፍቂጦር፣ ይስሐቅ መታሰቢያው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ከዋክብት ብሩሃን ዘሀገረ ስሙራይ እልፋዲዮስ፣ ዘኪዮስ፣ ወሮማኔ ምእመን፣ ዮሐንስ፣ ቶማስ፣ ወፊቂጦር፣ ወይስሐቅ ካህን፣ ቤዛ ኃጣው ኩነኒ ጻድቃን። በዚች ቀን ደግሞ የብርጭቆ ሰራዎች ልጅ የሆነው ካስሴጥዮ አገር የቅዱስ አባት አባ ዮሐንስ አረፈ። የቅዱስ በወለዱት ጊዜ በበጎ ተግሳጽ አሳድገውታል፣ የጥበብ ስራንም አስተምረውታል። ከጥቂት ዘመናት በኋላ አባትና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ቴዎድሮስ ወደ አባ በይሞን ዘንድ ሄዶ መነኮሰ። በጾም በጸሎትም በገድል ሁሉ ተጠምዶ ተጋደለ። ዜናውን በአራቱ ገዳማት ሁሉ ተሰማ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሄዶ ወገኖችን የጽድቅ ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከበዓቱ የማይወጣ ሆነ። በአንዲት ዕለት 2 ቅዱሳን አረጋውያን አባ አብዥሌን እና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶች ለመምጣታችሁ ሰላምታ ይገባሉ ብሎ ተናገረ። እጅግም አደንቁ። አባ ሲኖዳ ከግብፅ ሀገር እየመጣ ብዙ ጊዜ ይጎበኘው ነበረ። የከዳተኞቹ ጠብ በግብፅ ሀገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዮስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱ ይረዳው ዘንድ ለመነው። ቅዱስ ዮሐንስን በመስቀሉ አንስቶ መኮንንን አይዞህ፣ አትዘን፣ አንተ ጠላቶችን ድል ታደርጋለህ አለው። እንደ ቃል ሆነ። ዳግመኛ በንጉሥ ቴዎዶስ ላይ ጠላት በተነሱበት ጊዜ ወደ ቅዱስ ዮሐንስ ላከው። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚያ በኋላ በእነዚህ ወራት ንጉሥ ቴዎዶሲዮስ የርኩሳንን ስራ ስለሰሩ የአስጢዮስን ሰዎች እንዳይገሏቸው
ሀገራቸው እንዲያጠፉ አዘዘ። ንጉሥም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህንን ነገር ለአባ ዮሐንስ አሳወቀው። የሀገር ሰዎችም የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አስጨነቁት። አይዟችሁ እግዚአብሔር ያድናችኋል አላቸው። መኮንን በመጣ ጊዜ ከእርሱ በረከት ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሥን ያዘዘውን ሁሉ ነገረው። መኮንን ሰምቶ ደነገጠ፣ ለቅድስናው ተገዢ ሆነ። ለመኮንን ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረው። ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያን ጊዜ ዘይትን ቀብቶ አዳነው። ከዚያ በኋላ የአስዮ ሰዎች መግደላቸው እንዲተው ወደ ንጉሥም ይጽፍ ዘንድ መኮንን አባ ዮሐንስን ለመነው። መኮንን ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብለው ወደ ዋሻው ገብቶ ወደ ጌታችን ጸለየ። በርት ደመና መጣች፣ ተሸክማ ወደ ንጉሡ አደረሰችው። ያን ጊዜም ንጉሡ ከማዕድ ላይ ነበር። ያን ጊዜ ደብዳቤውን ከወደ ላይ ጣለለት። ንጉሥም አንስቶ ባነበበ ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው በዓል ምልክት ተጽፎ አገኘው። የጻፈውን ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋት እንዲተው የሚል ነበረ። ቀና ባለ ጊዜ ደመና አየ፣ ንጉሥም አደነቀ። ከዚያ በኋላ ሀገሪቱን ማጥፋት ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንን ንጉሡን ጽፎ ደብዳቤው ወደ ደመና ወረወራት። የተሰበሰቡትን እያዩ እጅ ተቀበለችውና ወደ ደመና ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰ። በማግስቱም ያችን ደብዳቤ ለመኮንን ሰጠው። በላዋ ላይም የንጉሥን ፊርማና ማህተም አለ። ባያትና ባነበበ ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱም ድህነት እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሥ ዘመድ የሆነችው የከበረች ሴትም ዜናውን በሰማች ጊዜ ከደዌው ይፈውሳት ዘንድ ወደ እርሱ መጣች፣ በጸሎትም ተፈወሰች። ከዚህም በኋላ ንጉሥም ቴዎዶሲዎስ በሞተ ጊዜ መናፍቁ መርቅያ ነገሰ። ቅዱስ አባ ዲዮስቆሮስም አሰቃየው። የቀናች ሃይማኖትን ስለመለወጡ አባ ዮሐንስን እየዘለፈ እየረገመ ወደ እርሱ ደብዳቤ ላከ። ከጥቂት ወራት በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜ 155 ዓመት ሲሆነው እረፍቱ እንደደረሰ አወቀ። እየጸለየ ግንባሩን ምድር አስነክቶ ሰገደ። ነፍሱን በእግዚአብሔር እጅ ሰጠ። ከመቃብር ቁጥር የሌላቸው ድንቅ የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ በቅድስና ልቡት ብእስ የመንፈሳዊ ሀገር ስጥ እማሃበ ማርያም ድንግል ወእማሃበ ሰሌዳ ስልጥ ይትፌኖ ዮም ምስለ ቃለ ነገር መስልጥ መንገለ መንፈስ ትኩዛ ወልብ ዘቀጥቃጥ። በዚህች ዕለት ጫብሬ ከምትባል ከሀገረ ድልብ ቅድስት ዲቦራ አረፈች። ዜናዋን በገድሏ መጽሐፍ ተጽፎ ይገኛል። በጸሎት የሚገኘው በረከቷ ከኛ ጋር ትኖር ለዘላለሙ አሜን። ዘአቅረብኩ ማህሌት አዘክሪ አይላፈ ምለተ ጸምዱ ከዘልፈ ልላንብተ ወገዘ ንዴተ መጽሐፍ እንተረሰይከ እግዚኦ ጸሪቀ መበለጡ ውቁፈ እመ እለ አምቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበካን ጻድቃን ደናግል አዲ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አደጋዊ ሊቆ ንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎ ዘይደርስ ወለዛ አንብቦ ወለዘትኩም ለሳን አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቂተ ኩሉም ባይ ሰወረ የመሐረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይማረን፣ ይቅር የሚበለን ለቃሉ ተገዢ አድርገን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የምሕረት አባት ነውና ምሕረቱን ቸርነቱን ይላክልን። እንደሰማነው በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን። የእመቤታችን ምልጅዋ የቅዱሳን አባቶቻችን እንግዲህ እንደሰማነው አያችሁ። ጸሎት እምነት፣ ከእምነት ጋር ጸሎት ሲኖር፣ ከእምነት ጋር መልካም ነገር ሲደረግ አስራት በኩራት ሲሆን፣ ስለዚህ እግዚአብሔር ቸር አባት ስለሆነ መሐሪ ነውና ምሕረቱን ቸርነቱን ይልካል ማለት ነው። የሰው ልጅ አይረዳም አይገነዘብም ማለት ነው። ከእምነት ጋር ነው፣ መስዋዕት ነው። ሁሉንም መልካምነትንም ማድረግ ያለብን ከእምነት ጋር። እምነት ሲኖረን
አባቶቻችን ያገኙትን በረከት አያችሁት? እንዲህ ነው አባቶቻችን ገና እነሱ ጋር ሳይቀርቡ የሚመጡትን አባቶች በጸጋ መንፈስ ያዩዋቸዋል። እንግዲህ የተሰጣቸው የመንፈስ ቅዱስ መነጽር አላቸው። አሁን ሰው በመነጽር አካባቢው እዚህ አለ ይላል አይደል? ለአባቶቻችን የተሰጠው ደግሞ የመንፈስ ቅዱስ መነጽር ነው። ምን ጥርጥር አድርጎ ልብ ውስጥ ያለው ሁሉ የሚያሳያቸው ማለት ነው። ለምን? በእግዚአብሔር ስላመኑ ማለት ነው። አባቶቻችን የሚጸልዩ፣ የሚጾሙ፣ የሚሰግዱ ልባቸው ንጹሕ የሆነ አባቶቻችን ሁሉን ያውቁታል፣ ግን እናውቃለን አይሉም። የማያውቁት ሰዎች ናቸው እናውቃለን የሚሉት፣ ግራ የሚያጋቡን። አንተ እንዲህ አለብህ፣ አንቺ እንዲህ አለብሽ፣ አንተ በዚህ ወጣ፣ እንደዚህ ወጣ፣ በቃ እንዲህ የሚሉ እንዲህ መጣብህ፣ እንዲከመል ሊከሰትብህ ነው፣ እንዲህ ሊመጣብህ ነው፣ እንዲህ ሊፈጸም ነው ይላሉ። ስለዚህ የሚያውቁ አባቶቻችን ያስተምራሉ፣ እውነተኛው ወንጌል ይናገራሉ። ስለዚህ የሚናገሩት ነገር ደግሞ ጠብ አይልም። አዎ ምንም ወዲያ ወዲህ አይልም። ስለዚህ አባቶቻችን በእግዚአብሔር ስላመኑ ለቃሉ ስለተገዙ ነው። አባቶቻችን የሄዱበትን እውነተኛዋን መንገድ እኛም ተከትለን እንድንሄድ ቅዱስ አምላክ እግዚአብሔር ይርዳን። በዓሉን የሰላም የበረከት በዓል ያደርግልን። እንግዲህ ዳጎን የሚባለው ጣዖት በታቦተ ጽዮን ላይ ከላይ አድርገው እሷ ግልብጥ አድርጋ ቅጥቅጥ አድርጋ አመድ ዱቄት አድርጋላቸው። ስለዚህ መጨረሻ የለም እኛ ከዚህ ጋር መገዳደር የለብንም፣ ወደ ሀገሯ ትመለሳሉ። ማርከዋት እኮ ነው አፊንንና አፊናስ ያው በደሉ። አሁን ዛሬ በደላችን፣ ኃጢአታችን፣ ክፋታችን የሁሉ ስለበዛ ነው የእግዚአብሔር ቁጣ እየመጣብን ያለው። ግን አላስተዋልንም፣ አልተረዳንም፣ አልተገነዘብንም። ስለዚህ ማስተዋሉ ለሁላችንም ያድለን። የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ይላክልን። በምሕረቱና በቸርነቱ ሁላችንን የሚጠብቀን ለቃሉን ተገዢ አድርገን ትእዛዙን እንድንጠብቅ እሱ ይርዳን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ነታባነ እግዚኦ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃሉ የጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይን ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝበከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን ይደረግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ጸበ ጻድቅ ያቀረባችሁ ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒት ያድርግላችሁ። ሀገራችንም ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። ትዳራችሁን ይባርክ። ልጆቻችሁን ይባርክ። መልካም ስራችሁን ይባርክ። አሜን። እግዚአብሔር ይመስገን። እግዚአብሔር የበረከት የረድኤት የሰላም ቀን ያድርግ።